አይወጣኝም እህቶቼ ናቸው ማዘራው በእናንተ $100 የሚለወጥ ህይወት የላትም እሺ አንቺ ልጅ ነሽ ታፍሽ ክፉ አይወጣ እስከመች አንቺ ቤተሰብነታቸውን ስትፈልጊ እነሱ ደግሞ በብር እየገመቱ እናንተ መጣችሁ ብለን እኮ አልጋችንን ለቀን መሬት ተኝተናል ነገሩ ለሚገባው ሰው ነው የሚነገረው ከዚህ በኋላ ግን እናቴን እየጨቀጨቃችሁ ሰላም አትንሷት እሺ እኔ እንደዚህ አይነት ነገር ውስጥ እንድትገብብኝ አልፈልግም ለምን አላጠፋሽም እኮ እማዬ ስንቴ ነው ስለራስሽ ሳይሆን ስለኛ ከሀገር መውጣት የለመንሻቸው ካሁን በኋላ ግን በአምላክሽ ብቻ ታመኝ እሱን ብቻ ለምኚው እሺ ማዘራው እሺ ባባት ማገርነት በአሁን ቡና እናፍላ ፈንድሻ ገዝተሽ ነው ቶሎ ከሙላት ያላንዱ የማይጸና አብርዬ እንዴት ዋልሽ? ደህና ነሽ ገንዬ እንዴት ዋልሽ? ያቺ ጎረቤትሽ ደህና ናት? ደህና ናት አትገናኙም እንዴ? አራቴ አባታቸው የማይታወቅ ልጆች ይዛ ከእንደዚህ አይነት ሰው ጉርብትና የማያስፈልግም። አረታ አይባልም። አሊ እናገር ዋጋ 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 security say security ucha perio ፈንድሻውስ ዜድ ያሳደኳል ልጅ እንዴት አርገኝ አንቺ ባለጌ ቆይ ማዘራው ስሚ ስታማሽ ሰማት ከዛ ሰራውላት አራኔ እሱስ ታያለሽ ታዩ ልቦና ይስጥሽ እንጂ አሁን ቅያሪ ልብስ ስጫት ልብሷን ደግሞ ባውት ሰሙና እናጥብላታለን ያው ይለቃል ብለሽ ነው ልፊ ቢልሽ እንጂ ባውት የማይጸዳ ምንም ቆሻሻ የለም አውት ሳሙና የቆሻሻ ጠር ወፍራም በዛ ላይ አረፈው ከዛ ደግሞ ሽታው ኡፋይ ምን ለልብስ ብቻ ይሄው ለቃ ይሄው ለእጅ ይሄ ደግሞ ለመስታወት በተለያየ የሊትር አማውንት ታገኙታላችሁ አሁን ላይ የተለያዩ ሱቆችና መደብሮች ታገኙታላችሁ አውት ሳሙና ይለያል አውት ሳሙና